እግዚአብሔር አስቀድሞ የተወሰኑ ሰዎችን መርጧል። ለእነርሱ ብቻ እንዲሞት ልጁን ልኳል። ልጁ መጥቶ የሞተውም አስቀድሞ ለተመረጡ ለጥቂት ሰዎች ብቻ ነው እንጂ ለዓለም ሁሉ አይደለም የሚል ትምህርት አላቸው። ስለዛ ኢየሱስ እርሱ የዓለም ቤዛ ነው የሚለውን ሳናሳምን እንደው ማርያም የዓለም ቤዛ ናት ምናምን የሚለው ላይ እሱ ቀጥሎ የሚመጣ ነው ራሱ። እሱን የምናሳምናችሁ ቀጥለን ነው። ሊሚትድ አቶንመንትን ውስን ቤዞትን ግን በተመለከተ ወንድማችን ያነሳው ነገር በራሱ በትክክል የተረዳው አይመስልም። ምክንያቱም የውስን ቤዞት እሳቤ ኢየሱስ ክርስቶስ ለዓለም አልሞተም የሚል አይደለም፣ ወይ ደግሞ የኢየሱስ ክርስቶስ የመስዋዕትነት ስራ ለዓለም የቀረበው ፈር አይደለም የሚል አይደለም። ሰላም ለእናንተ ይሁን። ወንድማችን የተናገረውን በራሳቸው በፕሮቴስታንቶች ማስረጃ ሰተን እንመልስለታለን። ከሀገር ውስጥም ከሀገር ውጭም አድርገን ሊሚትድ አቶንመንት ወይም ውስን ቤዞት አለ የሚባለው ትምህርት ኢየሱስ ለዓለም አልሞተም የሚል አይደለም ማለት የምር ትክክል ነው? በፍጹም ስህተት ነው። እና ሆን ብሎ ኢንቴንሽናሊ ነው እየዋሸም ያለው ይመስለኛል። ምክንያቱም ያው ስታዩት ራሱ የሚያሳፍር ትምህርት ነው። ይህ የሚያሳፍርና የሚያሸማቀቅ ትምህርት ፕሮቴስታንት ውስጥ ስላለ እዚህ ቲክቶክ ላይ ያሉ ሰዎችን የተወሰነ እንደው እንዳይደነግጡበት፣ ይሄ በሌላው ቤተ እምነት ተቂያ የሚሉት አለ ቅዱስ ውሸት እንደዛ እየፈጸመ መሆኑ ነው። ለማንኛውም ማስረጃ ላሳያችሁ። ከራሳቸው እንግዲህ የእምነቱ ሰዎች ውስጥ ውስን ቤዞት ወይም ሊሚትድ አቶንመንት ኢየሱስ ለእያንዳንዱ ሰው አልሞተም የሚል ትምህርት እንደሆነ ተመልከቱ። ከራሱ ከወንድሙ ጀምር። ሊሚትድ አቶንመንት ማለት ምን ማለት ነው ሲባል እንደ መግቢያ ያክል ሊሚትድ አቶንመንት ወይም ውስን ቤዞት የሚባለው ይሄ ከላይ ያየናቸው ሁለቱ ትምህርቶች አሉ። ሰው በኃጢአት ወድቋል። ከወደቀው የሰው ዘር ውስጥ እግዚአብሔር ደግሞ መርጧል፣ የሚያድናቸውን መርጧል። ከዚያ በኋላ ደግሞ ለነዚያ ለመረጣቸው ነው ክርስቶስ ኢየሱስ መጥቶ የሚሞተው የሚል ትምህርት ነው የኛው። ወይም ለእያንዳንዱ ግለሰብ ዓለም ላይ ላለው ለእያንዳንዱ ግለሰብ ወይም ጋንም ለሚገባው አልሞተም የሚል ትምህርት ነው። በግልጽ እንደሰማችሁት እግዚአብሔር የሚድኑትን አስቀድሞ መርጧል። ክርስቶስ የሚሞተውም ለነዛ ለተመረጡት ሰዎች ነው እንጂ ለእያንዳንዱ ሕዝብ ጋንም ለሚገባው ነው አልሞተም የሚል ትምህርት ነው። ምን ሊሚትድ አቶንመንት ወይም ውስን ቤዞት ብሎ ተናገሩ ወንድማችን። ተጨማሪ ማስረጃ ከዚሁ ሀገር ስሜ ታደሰ የተባለ ልክ እንደዚህ አንድ ፕሮቴስታንት መምህር ደግሞ በዚህ የተከዳው እውነት በተሰኘ መጽሐፉ ላይ እንዲህ ይላል። ገጽ 53 ላይ ስክሪናችሁን ተመልከቱ። መላይ በደንብ አድርጋችሁ ትኩረት አድርጉ። ምን ይላል? ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ግድ ይለናል ይላል። ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ምን ይለናል? ግድ ይለናል። ከላይ ያሉትን ሶስቱም ያወግዛል። ቀጠል አድርጉ ሲያብራራ ሶስቱንም ማለት ነው። አራተኛውን ያጸድቃል። በብሊካል ነው መጽሐፍ ቅዱሳዊ ነው ብሎ ይሄው እንደዚህ ነው የሚያምኑት። አይ እኛ ሀገሮቹ ናቸው እውቀት የላቸውም ትሊዮን ወደ ውጭ ይዞ ይሉጣ። ለምሳሌ ጆን ማካርተር ምን ይላል? ጆን ማካርተር ማለት እንግዲህ እውቅ የሆነ እዚህ በሪፎርመር ቲዮሎጂ ውስጥ ኮንቴምፖራሪ የሆነ በደምብ ተጠያቂ ሊሆን የሚችል አይነት ስኮላር ነው እና እዚህ ጉዳይ ላይ ተጠይቆ እንዲህ በዚህ መልኩ አብራርቷል። We all believe in a limited atonement, right? Because if he actually died for the whole world, then the whole world is saved. So we can't go there because there is a hell and it's full of people, in fact most people. So the atonement is limited. Then the question is, who limits it? Do we limit it or does God limit it? And the answer to that question biblically is crystal clear. God limited it. He limited it to the elect. Okay, ምን አለ ጆን ማካርተር ደግሞ አይ በቃ እኛ የመቼስ ይሄንን ነው የምናምነው የቱን ሊሚትድ አቶንመንት ወይ ውስን ቤዞትን እናምናለን። ለዓለም ሁሉ ቢሞት ኖሮማ ኢየሱስ አለ ለዓለም ሁሉ ቢሞት ኖሮ በቃ ይሄ ዩኒቨርሳሊዝም ነው፣ ዓለም ሁሉ ይድን ነበረ፣ ሲኦልም አይኖርም ነበር አለ። ሲኦል የኖረው ለዓለም ሁሉ ስላልሞተ ነው ኢየሱስ። ስለዚህ በቃ ያ አቶንመንቱ ቤዛነቱ ውስን ነው፣ ሊሚትድ ነው አለ። ከዛ በኋላ አንድ ጥያቄ ጠየቀ። ማን ነው ይሄንን ውስን እንዲሆን ያደረገው ግን ማን ነው? እኛ ነን ወይስ እግዚአብሔር ነው አለ። እኛ ስላላመንን ወይስ ራሱ እግዚአብሔር? ራሱ እግዚአብሔር ለራሱ ክብር አለ። ራሱ እግዚአብሔር በቃ ገድቦታል ቤዛነቱን አለ። አይተዋል። ለሁላችንም እንዳይሆን ገድቦታል። ጆን ማካርተር ነው ያለው። ልጨምርላችሁ? ኦኬ እሺ እንጨምራ። ማን እንግዲህ በፕሮቴስታንት ውስጥ አሁን ላይ ካሉ በጣም እውቅ የሆኑ ዲቤተሮች ምናምን እነዚህ ዲቤት ከሚያደርጉ ሰዎች ውስጥ አቃቤ እምነቶች ውስጥ አፖሎጂስቶች ውስጥ አንዱ ጄምስ ዋይት ነው። ጄምስ ዋይት እንዲህ ይላል። How could it be possible that Jesus provides a universal atonement, a substitutional universal atonement on the cross, and then does not intercede for a certain portion of those people before the Father? ቀደም ጆን ማካርተር የክርስቶስን ውስን የሆነ ቤዛነት በምን መልኩ ነበር ያብራራው? አይ ለዓለም ሁሉ ከሞተማ ዓለም ሁሉ ሊድን ነው ሲኦልም ሊጠፋ ነው በሚል ነበር። ጄምስ ዋይት ደግሞ በምን ያብራራል?
ክርስቶስ ለዓለም ሁሉ ከሞተ እና ለዓለም ሁሉ ሞቶ እንዴት ነው ምልጃን ሲያቀርብ ለጥቂቶች ታዲያ ሊያደርግ የሚችለው? ስለዛ ምልጃንም እያቀረበ የሚኖረው እያለ ነው። ለዓለም ሁሉ ይሆን ነበረ ለዓለም ሁሉ ቢሞት ኖሮ የሚል ነገርን ጄምስ ዋይት የሚያስቀምጣል። ያው ይሄ ምንም የምትክደው ነገር አይደለም። ጆን ካልቪን እንዲህ ብሏል አላለም የሚል ነገርን አስቀምጦ ነበር። እኔ ያልኩት አሁን ላይ ያሉ ካልቪኒስቶችን ነው። ጆን ካልቪን ምናልባት ሊሚትድ አቶንመንትን የማይቀበል ከሆነ ከካልቪኒስት ወንድሞች ጋር ሄደና ተነጋገር። እኔ አሁን እኮ ስለ ጆን ካልቪን አይደለም አሁን ላይ ስላለው ፕሮቴስታንት ነው እያወሩ ያሉት። ልሰብኮም ላሳምኖም የተነሳሁት እኮ ጆን ካልቪንን ሳይሆን አሁን እናንተን ነው ማለት አሁን ላይ ያላችሁትን ፕሮቴስታንቶች ማለት ነው። ሰው ዛሬ በዚሁ ጉዳይ ላይ ላይቭ እንገባለን። ይቆየን።